ዓለም ዛሬ ላይ ለደረሰችበት የፖለቲካ ትኩሳት ለዘመናዊ የስለላ ጥበብና ለታላላቅ ንጉሳዊ ሴራዎች መነሻ የሆነች ነገር ግን ሚስጥሯ በውል ያልተፈታ አንዲት ምድር አለች። ይህች ምድር ለሺህ ዓመታት የዓለምን ዕጣ ፈንታ ስትወስን የኖረች የሳይረስ ታላቁና የዳሪዮስ መናገሻ የሆነችው የጥንቷ ፋርስ ወይም የዛሬዋ ኢራን ናት። ይህ ታሪክ ስለ ጦርነትና ስለ ድል ብቻ የሚተርክ አይደለም። ይህ በበረሃ ውስጥ ተቆፍረው ለአያሌ ዘመናት ውሃን ሳያጠፉ ስለኖሩ ሚስጥራዊ የከርሰ ምድር ቦዮች፣ ዓለምን ስላስገረመውና ዛሬም ድረስ ሳይንቲስቶችን ግራ ስላጋባው የቅዝቃዜ ቴክኖሎጂና ከሁሉም በላይ ደግሞ በአንድ ምሽት ውስጥ ታላቁን ግዛት ስላወደመው ያላሰበው የውስጥ ክህደት የሚያወሳ እውነተኛ ድራማ ነው። ለመሆኑ በጥንታዊቷ ፋርስ ቤተ መንግስት ውስጥ የተሸሸገው ያ አስፈሪ ሚስጥር ምን ነበር? ታላቁ የፋርስ ኢምፓየር በዓለም ላይ አይነክ ሆኖ ሳለ እንዴት በአንድ ጀንበር ሊያሽቆለቆል ቻለ? ጥቂት ደቂቃዎችን አብራችሁን ቆዩ። በታሪክ ገጾች ውስጥ ተቀብሮ የኖረውን በደምና በወርቅ የተጻፈውን የኢራንን እውነተኛ ማንነት እንፈተዋለን። ወደ ታሪኩ ጥልቀት ከመግባታችን በፊት ግን ለአፍታ ቆም በሉና ራሳችሁን ጠይቁ። ታሪክን የምናነበው ለማወቅ ነው ወይስ ላለመድገም? የሰው ልጅ በምድር ላይ ስልጣኔውን ከመጀመሩ በፊት የታሪክ አባት የሚባለው ሄሮዶተስ ሳይቀር ስለ ስማቸው ከመጽሐፍ አስቀድሞ በዛግሮስ ተራራማ ሰንሰለቶችና በካስፒያን ባህር መካከል ዓለምን ለዘላለም የሚቀይር አንድ ታላቅ ሕዝብ ይኖር ነበር። የዛሬዋ ኢራን ታሪክ የሚጀምረው ዛሬኛ እንደምናውቃት ባለችው ሀገር ሳይሆን ኤላም በሚባለውና ከክርስቶስ ልደት በፊት በ3200 ዓመተ ዓለም አካባቢ በነበረው ጥንታዊ ስልጣኔ ነው። ኤላማውያን በታሪክ የመጀመሪያውን የተደራጀ ማህበረሰብ ከገነቡ በኋላ ከክርስቶስ ልደት በፊት በ1000 ዓመተ ዓለም አካባቢ ሁለት አዳዲስና ብርቱ የሆኑ የአርያን ነገዶች ወደዚች ምድር ፈለሱ። አንደኛዎቹ ሜዶን በመባል የሚታወቁትና በስተሰሜን የሀገሪቱ ክፍል ጠንካራ ይዞታ የፈጠሩ ሲሆኑ ሁለተኞቹ ደግሞ ፋርሳውያን ወይም ፐርሺያን በመባል የሚታወቁት በስተደቡብ ክፍል የሰፈሩት ነበሩ። ለረጅም ዘመናት ሜዶናውያን አካባቢውን በበላይነት ይመሩ ነበር። ፋርሳውያን በእነሱ ጥላ ስር ግብር እየገበሩና ትዕዛዝ እየተቀበሉ ለመኖር ተገደው ነበር። ነገር ግን ይህ ባርነትና ተገዥነት ለዘላለም የሚቀጥል አልነበረም። ታሪክ በጉያዋ ውስጥ ዓለምን የሚያንቀጠቅጥ አንድ ታላቅ መሪ አርግዛ ነበር። ከክርስቶስ ልደት በፊት በ559 ዓመተ ዓለም በፋርሳውያን ምድር ላይ አንድ ወጣት ንጉስ ወደ ስልጣን መጣ። ስሙ ሳይረስ ሁለተኛ ወይም ዓለም በክብር የሚጠራው ታላቁ ሳይረስ ዘ ግሬት ይባል ነበር። ይህ ንጉስ ተራ መሪ አልነበረም። ገና ስልጣን እንደያዘ በፋርሳውያን ላይ የተጫነውን የሜዶናውያንን ቀንበር ለመስበር ወሰነ። በብልሃቱና በማይበገረው የጦር ስልቱ በአጭር ጊዜ ውስጥ በገዛ አያቱ ላይ በማመጽ የሜዶንን መንግስት ድል አደረገ። ነገር ግን ሳይረስ ድል አድራጊ ብቻ አልነበረም፣ እጅግ አርቆ አሳቢ የፖለቲካ መሐንዲስ እንጂ። የተሸነፉትን የሜዶን መሪዎች ከመግደል ይልቅ በመንግስቱ ውስጥ ከፍተኛ የስልጣን ቦታዎችን ሰጣቸው። ሜዶንና ፋርስ በማዋሃድ በታሪክ የመጀመሪያውና ታላቁን የአካሜንዲ ኢምፓየር መሰረተ። የሳይረስ ሰራዊት እንደ አንበሳ ይገሰግስ ነበር። በዘመኑ የነበሩትን ታላላቅ ኃይሎች ሊዲያንና የባቢሎን መንግስት አንድ በአንድ እያሸነፈ ግዛቱን አስፋፋ። ነገር ግን ታላቁ ሳይረስ በታሪክ መጽሐፍት ውስጥ ስሙ በወርቅ ቀለም እንዲጻፍ ያደረገው ሌላ ትልቅ ሚስጥርም ነበር። እሱ የሰው ልጅ መብት የመጀመሪያው ጠባቂ ነበር። ባቢሎንን በቁጥጥር ስር ባደረገ ጊዜ ባሪያዎችን በሙሉ ነፃ ወጣ። ህዝቦች የፈለጉትን እምነት እንዲያመልኩም ፈቀደ። ይህ ታሪካዊ አዋጅ ሳይረስ ሲሊንደር በሚባለው የሸክላ ጥቅል ላይ ተቀርጾ ዛሬም ድረስ በኩራት ይነበባል። ከሳይረስ ሞት በኋላ ግዛቱ ይበልጥ እንዲገንና እስከ ጫፍ እንዲደርስ ያደረገው ሌላው ታላቁ ንጉስ ቀዳማዊ ዳሪዮስ
ወይም ዳሪዮስ ዘ ግሬት ወደ መድረኩ መጣ። ዳሪዮስ ግዛቱን በ20 የተለያዩ ክፍሎች በመከፋፈል እያንዳንዱ ገዥ በመሾም እና የመጀመሪያውን ዘመናዊ የመንግስት መዋቅር ዘረጋ። ፋርስ ኢምፔሪየር ከህንድ እስከ ግብጽ ከአውሮፓ እስከ እስያ ድንበር ድረስ ሰፋ። የዛሬዋ ኢራን መሰረቷ የተጣለው በዚህ መልኩ በደም በብልሃትና በታላላቅ ነገስታት ህልም ላይ ነበር። ነገር ግን ይህ ግዙፍ ኢምፔሪየር መሬትን በመቆጣጠር ብቻ አልጸናም። ከዓለም የተለየ ማንም ያላሰበው አስደናቂ ስልጣኔና ሳይንስ ነበራቸው። ለመሆኑ በጥንታዊቷ ፋርስ ውስጥ የነበረውና ዛሬም ድረስ ሳይንቲስቶችን ያስገረመው ያ አስደናቂ ቴክኖሎጂ ሚስጥር ምን ነበር? በበረሃ ውስጥ ቅዝቃዜን እንዴት ፈጠሩ? ስልጣኔ ታላቅ የሚያደርገው የጦር ሰራዊቱ ብዛት ወይንስ የገዢዎች ጭካኝነት? ይህንን መልሱን ለእናንተ ተውኩት። በጥንታዊቷ ፋርስ ግን መልሱ ሁለቱም አልነበሩ። የፋርስ ኢምፔሪየር ዓለም ያስገረመውና ዛሬም ድረስ በሳይንቲስቶች ዘንድ አግራሞትን የፈጠረው በዚያ በሚንቀለቀል በበረሃው ግርፋት ውስጥ ሆነው ከተፈጥሮ ሕግጋት ጋር በፈጠሩት አስደናቂ የሳይንስና የቴክኖሎጂ ፍልሚያ ነበር። እስኪ ያስቡት። በዚያ በሚያቃጥል እና በአማካኝ እስከ 50 ዲግሪ ሴልሺየስ በሚደርስ የበረሃ ሙቀት ውስጥ ያለምንም ዘመናዊ መሳሪያ ንጹህና ቀዝቃዛ ውሃን ለሺህ ማይሎች ማፍሰስ እንዴት ይቻላል? ፋርሳውያን ይህንን ተአምር እውን አደረጉት። ፈጠራው አናት ተብሎ ይጠራል። ይህ ቴክኖሎጂ ከተራራማ ቦታዎች በታች የሚገኘውን የከርሰ ምድር ውሃ በስበት ኃይል ግራቪቲ ብቻ ወደ ሜዳዎቹ ከተሞች የሚያደርስ የተወሳሰበ የከርሰ ምድር ቦይ መስመር ነው። ውሃው ከፀሐይ ብርሃን ተሸሽጎ በመሬት ውስጥ ስለሚጓዝ ለአፍታ እንኳን ሳይተንና ሳይበከል ለከተማው ሕዝብ ይደርስ ነበር። ዛሬም ድረስ ከ2500 ዓመታት በኋላ እያንዳንዶቹ የቃናት መስመሮች በኢራን ውስጥ ውሃ እያፈሰሱ ይገኛሉ። ይህ የሰው ልጅ የኢንጂነሪንግ ጥበብ ቁንጮ አይደለምን? ነገር ግን የፋርሳውያን ድንቅ ፈጠራ በዚህ አላበቃም። ከክርስቶስ ልደት በፊት በ400 ዓመተ ዓለም የሰው ልጅ ኤሌክትሪክ ኃይል ምንም እንደሆነ በማያውቅበት በዚያን ዘመን ፋርሳውያን በበረሃው መሃል ፍሪጅ ወይም የበረዶ ማጠራቀሚያ ሰርተው ነበር። አዎ አልተሳሳታችሁም፣ በረዶ። ፈጠራው ያክቻል ይባላል። ይህ በጥንቃቄ የተገነባ የጭቃ ህንጻ የራሱ የሆነ ልዩ የስነ ሙቀት ቴርሞዳይናሚክ መዋቅር ነበረው። በሌሊት የሚመጣውን ቀዝቃዛ ንፋስ ወደ ውስጥ እየሳበ ከታች የሚገኘውን ውሃ ያበርድ ነበር። ነገስታቱና መኳንንቱ በዚያ በሚያቃጥለው የበረሃ ክረምት ውስጥ ከዚህ ህንጻ ውስጥ በረዶ እያወጡ ፍራፍሬዎችን ያቀዘቅዙበታል። አልፎ አልፎም ፋሉዴህ የተባለውን የጥንቱን አይስክሬም በመስራት ይዝናኑበት ነበር። ዓለም በድንጋይ ዘመን በነበረችበት ወቅት ፋርሳውያን በተፈጥሮ ህግጋት ይጫወቱ ነበር። የፋርስ ግዛት ከዳር እስከ ዳር እጅግ ሰፊ ከመሆኑ የተነሳ ንጉስ ዳሪዮስ አንድ ታላቅ ሀሳብ አመጣ። ግዛቱን በሙሉ የሚያገናኝ ዛሬኛ እንደምናውቀው አይነት የመጀመሪያውን አውራ ጎዳና ገነባ። ይህ መንገድ የንጉሳዊ መንገድ ወይም ዘ ሮያል ሮድ ይባላል። ከ2400 ኪሎ ሜትር በላይ ርዝማኔ ነበረው። በዚህ መንገድ ላይ በየጥቂት ርቀቱ የፈረሶች ማረፊያ ጣቢያዎች ነበሩ። አንድ መንግስት መልእክተኛ በመደበኛ ጉዞ 3 ወር የሚፈጅበትን መንገድ ልክ እንደ ዱላ ቅብብሎች በየጣቢያው ፈረስ እየቀያየሩ በ7 ቀናት ብቻ ያጠናቀቁን ነበር። ሌላው አስገራሚው የኪነ ህንጻ ጥበባቸው ማሳያ የሆነችው በዳሪዮስ የተመሰረተችው ፐርሰፖሊስ ከተማ ናት። የዓለም የሀብትና የጥበብ ማዕከል ነበረች። ከግብጽ ከባቢሎንና ከግሪክ የመጡ ምርጥ ባለሙያዎች ተጋብዘው የሰሩት ይህ የህንጻ ጥበብ የፋርስን የበላይነት ለዓለም ያሳየ ነበር። ነገር ግን ከዚህ ሁሉ አስደናቂ ሳይንስና ህንጻ ጥበብ በስተጀርባ በቤተ መንግስቱና በህዝቡ ዘንድ የሚመለኩ እጅግ ሚስጥራዊ የሆኑ ድብቅ እምነቶችና ስርዓቶችም ነበሩ። ለመሆኑ ፋርሳውያንን በጥንካሬ መርቶ ለዓለም ያበቃቸው ያ ሚስጥራዊ እምነት ምን ነበር? በክፋትና በበጎነት መካከል ስላለው የዘላለም ጦርነት ምን ያምኑ ነበር? የአንድ ህዝብ ጥንካሬ የሚለካው በገነባው የድንጋይ ግንቦች ብቻ አይደለም፣ በልቡ ውስጥ ባሳደረው እምነትና በሚመራበት ሚስጥራዊ ህግ ጭምር እንጂ። የጥንታዊቷ ፋርስ ወይም የዛሬዋ ኢራን በዓለም ታሪክ ውስጥ እጅግ ስልጡንና አስገራሚ ከሚያደርጓት ነገሮች መካከል አንዱ በምድሪቱ ላይ የነበረው ሚስጥራዊ የባህልና የእምነት መዋቅር ነው። ይህ እምነት የነገስታቱን ሰይፍ የሚያጠናክር፣ የህዝቡን የዕለት ተዕለት ኑሮ የሚገዛ ታላቅ መንፈሳዊ ኃይል ነበረው። ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን የፋርስ ምድር ላይ ዞራስተር የተባለ
አንድ ታላቅ ነቢይ ተነሳ። እሱ የሰበከው እምነት ዞራስትሪያኒዝም ይባላል። ይህ እምነት ዓለም ዛሬ ላይ ለምትከተላቸው ለብዙ ታላላቅ ሃይማኖቶች መነሻና መሰረት የሆነ በታሪክ የመጀመሪያው ነጠላ አምላኪ ሞኖዚስቲስ እምነት ነው። ፋርሳውያን አሁራ ማዝዳ የሚባል አንድ የበላይ አምላክ እንዳለ ያምኑ ነበር። ነገር ግን በዚህ እምነት ዋነኛ ሚስጥሩ በአጥናፍ ዓለም ውስጥ ሌሊትና ቀን ሳይቋረጥ ስለሚካሄደው አስፈሪ መንፈሳዊ ጦርነት የሚተርከው ፍልስፍናው ነው። በዞራስትሪያኒዝም ፍልስፍና መሰረት ሕይወት ማለት በሁለት ተቃራኒ ኃይሎች መሃል የሚደረግ የዘላለም ፍልሚያ ነው። በአንድ በኩል የበጎነት የብርሃንና የእውነት አምላክ አሁራ ማዝዳ ይቆማል። በሌላ በኩል ደግሞ የክፋት የጨለማና የውሸት መሪ የሆነው አህሪማን ይገኛል። የሚገርመው ግን ፋርሳውያን በዚህ ጦርነት ውስጥ የሰው ልጅ ሚና ትልቅ እንደሆነ ያምኑ ነበር። እያንዳንዱ ሰው በዕለት ተዕለት ሕይወቱ የሚያደርገው ምርጫ የብርሃን ወይም የጨለማውን ሰራዊት ያጠናክራል። ለዚህም ነው እምነቱ በሶስት ቀላልና እጅግ ጥልቅ በሆኑ ሕጎች ላይ የተመሰረተው። መልካም አስተሳሰብ፣ መልካም ንግግርና መልካም ተግባር። ውሸት በጥንቷ ፋርስ ውስጥ ከመንፈሳዊ ወንጀሎች ሁሉ በላይ እጅግ የከፋና የተጠላ ስራ ነበር። ነገር ግን ሰዎች እስከዛሬ ድረስ ግራ የሚያጋባውና እጅግ ምስጢራዊው ነገር የፋርሳውያን የሽኝትና የሞት ስርዓት ነበር። እነሱ መሬት፣ እሳትና ውሃ እጅግ ቅዱስ የሆኑ የተፈጥሮ ስጦታዎች ናቸው። ስለዚህ የሞተን ሰው በምድር ውስጥ መቅበር መሬትን ያረክሳል፣ ማቃጠል ደግሞ እሳትን ያቆሽሻል ብለው ያምኑ ነበር። ለዚህም ሲባል የሞቱት ሰዎችን አስክሬን የዝምታ ግንቦች ወይም ታወር ኦፍ ሳይለንስ ወደሚባለው በተራራ ጫፎች ላይ ወደ ተገነቡ ክፍት ክብ ግንቦች ይወስዷቸዋል። እዚያም ለአሞራዎችና ለእንስሳት ይተዋቸዋል። ንጹህ አጥንት ብቻ ሲቀር አጥንቱን ሰብስበው በልዩ ጥንቃቄ በተራራው ውስጥ በተቆፈሩ ትልቅ መቃብሮች ውስጥ ያኖሩት ነበር። ይህ ዛሬ ላይ ለኛ እንግዳ ሊመስል ይችላል። ለነሱ ግን ከተፈጥሮ ጋር ተስማምቶ የመኖር የመጨረሻው የቅድስና ጥበብ ነበር። ባህላቸው ደግሞ እጅግ የበለጸገና በዓላቶቻቸው የተዋቡ ነበሩ። ዛሬም ድረስ በኢራንና በብዙ ዓለም ሀገራት በታላቅ ድምቀት የሚከበረውና በዓለም ቅርስ የሆነው ኖሩዝ ወይም የፋርሳውያን አዲስ ዓመት መነሻው ይሄው ጥንታዊ ዘመን ነው። የክረምት ጨለማ አልፎ የጸደይ ብርሃንና ተፈጥሮ ዳግም ትወለድበትን ቀን በታላቅ ደስታ ያከብሩ ነበር። ይህ እምነትና ባህል የፋርሳውያንን እርስ በርስ አስተሳስሮ ለዓመታት በአንድነት አቁሟቸው ኖሯል። ነገር ግን ታሪክ ሁልጊዜም ሰላም ብቻ አይደለችም። በጉልበት ያበጠውና በሳይንስ የገነነው ይህ ታላቅ ሕዝብ ወደ ጦርነት መድረክ መግባቱ የማይቀር ሀቅ ነው። የፋርስ ሰራዊት ዓለምን ለማንቀጥቀጥ ሰይፉን ሲመዝ በታሪክ ታይቶ የማይታወቅ አስፈሪ ደም መፋሰስ ተከሰተ። ለመሆኑ በጥንቱ ዓለም አይሸነፍም የተባለ የፋርስ የማይሞቱ ሰራዊት ኢሞርታልስ ሚስጥር ምን ነበር? ወደ ቀጣዩ የታላላቅ ጦርነቶች ምዕራፍ ስናልፍ ታሪክ በደካሞች እንባ ሳይሆን በኃይልና በሰይፍ በደንብ የምትጻፍ መጽሐፍ ናት። የፋርስ ግዛት በዓለም ላይ አይነክ የሆነው ለዘመናት የዘለቀው በሳይንሱና በኪነ ህንጻው ጥበብ ብቻ አልነበረም። የጠላትን ልብ የሚያስደነግጥ ድርን በኮቴው የሚያናውጥ አስፈሪ የጦር መዋቅር ስላላቸው እንጂ። ከእነዚህ መዋቅሮች መካከል ደግሞ እስከዛሬ ድረስ በዓለም ጦር ታሪክ ውስጥ እንደ ትልቅ ሚስጥር የሚነሳው የንጉሱ ልዩ ክንፍ ነበር። እነሱ የማይሞቱ ሰራዊት ኢሞርታል በመባል ይታወቃሉ። ሰይፍ ለሰይፍ ሲጋጭ፣ ቀስቶች እንደ ዝናብ ሲዘንቡ፣ የፈረሶች ኮቴ ከአለት ጋር ሲፋጩ፣ ለመሆኑ አንድ ሰራዊት እንዴት የማይሞት ሊሆን ይችላል? ሚስጥሩ ከተፈጥሮ በላይ በሆነ ኃይል ሳይሆን ንጉስ ዳሪዮስ በፈጠረው እጅግ ረቂቅ ወታደራዊ ስልት ላይ የተመሰረተ ነበር። ይህ ልዩ እግረኛ ሰራዊት ቁጥሩ ምንጊዜም ቢሆን ከ10,000 አንድም አይበልጥም፣ አንድም አያንስም። በጦርነቱ መሃል አንድ ወታደር ቢቆስል ቢሞት ወይም በበሽታ ቢሰናበት ከበስተጀርባው ዝግጁ ሆኖ የሚጠብቀው ሌላ ወታደር ወዲያውኑ ቦታውን ይተካል። ጠላቶቻቸው የገደሏቸው ወታደሮች በቅጽበት ተነስተው የሚመጡ እየመሰላቸው በፍርሃት ይርዱ ነበር። እነዚህ ወታደሮች ገና ከልጅነታቸው ጀምሮ ሕመም እንዳይሰማቸው ፍርሃትን እንዳያውቁና ለንጉሱ ብቻ እንዲታመኑ ተደርገው በረቂቅ ስነ ልቦና የተገነቡ የሞት ማሽኖች ነበሩ። ይህ አስፈሪ ሰራዊት ዓለምን እያደባየ ሲገሰግስ የሳይረስ የልጅ ልጅ የሆነው ንጉስ ጠርካሲስ ወደ ስልጣን በወጣ ጊዜ አይኑ ወደ አውሮፓ ቀና። ግሪክም ሙሉ በሙሉ ለማጥፋትና የፋርስን ባንዲራ በአቴንስ ላይ ለመስቀል ለማውለብለብ በታሪክ ታይቶ የማይታወቅ ግዙፍ ሰራዊት አዘጋጀ። ክርስቶስ ልደት በፊት በ480 ዓመተ ዓለምን ያናወጠው ታላቁ ጦርነት ተቀሰቀሰ።
በታሪካዊው የቴርሞፒሌ ፍልሚያ ላይ ንጉስ ተርካሲስ ከ100,000 በላይ ሰራዊቱን ይዞ መጣ። ነገር ግን በዚያ ጠባብ ሸለቆ ውስጥ ማንም ያላሰበው መራራ ግድግዳ ገጠመው። ታላቁ ንጉስ ሊዮናይደስ እና 300 የፖሊስ ስፓርታ ጀግኖች መንገዱን ዘግተው ጠበቁት። ለቀናት የፋርስ ሰራዊት የማይሞቱት ጭፍሮች በ300ዎቹ ስፓርታውያን ፊት እንደ ቅጠል ረገፉ። ነገር ግን የፋርስ ሰራዊት ያሸነፈው በጉልበቱ አልነበረም፣ በግሪካዊው ከሃዲ የክህደት ሴራ እንጂ። ኤፊያልተስ የተባለ አንድ የግሪክ ከዳተኛ በተራራው ጀርባ ያለውን ሚስጥራዊ መንገድ ለፋርሳውያን አሳያቸው። የማይሞቱት ሰራዊት በዚያ ድብቅ መንገድ ዙረው ስፓርታውያን ከጀርባ ከበቧቸው። ንጉስ ሊዮናይደስ እና ጀግኖቹ እስከ መጨረሻው የደም ጠብታ ተዋግተው በክብር ወደቁ። ተርካሲስ አቴንስን አቃጥላት። የፋርስ ድል የተሟላ ይመስል ነበር። ነገር ግን ይህ ድል የውድቀታቸው መጀመሪያ መቅደድ ሆነ። በጥቂት ወራት ውስጥ በሳላሚህ የባህር ጦርነት ላይ የግሪክ ትናንሽ ግን ፈጣን መርከቦች የፋርስን ግዙፍ ባህር ኃይል በመስበር ታላቅ ሽንፈትን አቀመሷቸው። የፋርስ የአውሮፓ ህልምም እዚሁ ላይ አበቃ። ታላቅ ግዛት ለ100 ዓመታት ያህል በቁስሉ እየማቀቀ ቢቆይም ኃይሉ ግን አልተዳከመም ነበር። ታሪክ ሁልጊዜ አዲስ ኃይል ትወልዳለች። ከክርስቶስ ልደት በፊት በ334 ዓመተ ዓለም ከመቄዶንያ ተራሮች የተነሳ የፋርስ የዘላለም ጠላት የሆነ አንድ ወጣት መጣ። እሱም ታላቁ እስክንድር አሌክሳንደር ዘግሬት ነበር። በወቅቱ የነበረው የፋርስ ንጉሥ ሶስተኛው ዳሪዮስ እስክንድርን እንደ ተራ ወጣት በመቁጠር አቅልሎ ነበር የተመለከተው። ነገር ግን በእስክንድር ልብ ውስጥ የነበረው የእሳት ነበልባል የፋርስን ግዛት የሚያቃጥል ነበር። በጋውጋሜላ ታሪካዊ ጦርነት ላይ ዳሪዮስ በ100,000 የሚቆጠሩ ዝሆኖችንና ሰረገላዎችን ያካተተ ግዙፍ ሰራዊት ቢያሰልፍም በእስክንድር ልዩ ወታደራዊ ታክቲክና ፍጥነት ፊት መንግስቱ ተንኮታኮተ። የጦርነቱ ፍጻሜ እጅግ ልብ የሚነካና አሳዛኝ ነበር። ንጉስ ዳሪዮስ ከጦር ሜዳው ሸሽቶ ሲያመልጥ ቤሱስ በተባለ በገዢው ክፍልና በቅርብ ወታደሮቹ ተወጋ። ታላቁ እስክንድር ንጉሱን ሊያድነው በደረሰ ጊዜ ዳሪዮስ በአሸዋው ላይ ወድቆ የመጨረሻውን ትንፋሽ እየተነፈሰ ነበር። እስክንድር የጠላቱን ንጉስ አስክሬን በራሱ ንጉሳዊ ልብስ ከደነው። የከዱትንም ወታደሮች በጭካኔ የቀጣቸው። የዳሪዮስ አስክሬን ወደ ፐርፖፖሊስ በመወሰድ በታላቅ ንጉሳዊ ክብር ቀበረው። ዓለም ላይ ማንንም አይነካኝም ብሎ ያሰበ ታላቅ መንግስት ውድቀቱ ሲመጣ እንደ ሸክላ በጥቂት ጊዜ ውስጥ እንደሚሰባበር ታሪክ ደጋግማ አሳይታናለች። የፋርስ ግዛት በታላቁ እስክንድር እጅ ከወደቀች በኋላ ሙሉ በሙሉ አልጠፋም ነበር። ከእስክንድር ሞት በኋላ ፓርቲያውያን እና ሳሳኒያውያን የተባሉ አዳዲስ የፋርስ ስርወ መንግስታት ዳግም ተነስተው የሮማን ኢምፔየር ሳይቀር አንቀጥቅጠው ለዘመናት ገዝተዋል። ነገር ግን የመጨረሻውና እውነተኛው አስፈሪ ውድቀት ማንም ካልገመተው አቅጣጫ በጥቁር መጋረጃ ተጀመረ። የማንኛውም ታላቅ መንግስት ውድቀት የሚጀምረው ከውጭ ጠላት ሳይሆን በቤተ መንግስቱ ግድግዳዎች ውስጥ የሚወለደው የውስጥ ክህደት፣ የንጉሳን ሴራ ነው። በ7ኛው ክፍለ ዘመን የሳሳኒያውያን የፋርስ ንጉስ የነበረው ሁለተኛው ሆዝሮስ ከሮማ ኢምፔየር ጋር ለ26 ዓመታት ሙሉ ያደረገው ረጅም ጦርነት ሀገሪቱን አደቀቃት። ህዝቡ በከፍተኛ ግብር ተማረረ፣ ሰራዊቱም ደከመ። በዚህ መሃል የንጉሱ የገዛ ልጁ ካቫድ ለአልጋ ወራሽነት ካለው ጉጉት የተነሳ ከጦር መሪዎች ጋር በድብቅ ተስማማ። በአንድ ጨለማ ምሽት የገዛ አባቱን ከስልጣን አውርዶ በጨለማ እስር ቤት ውስጥ ዘጋው። ከ4 ቀናት ስቃይ በኋላም አባቱን በጭካኔ ያስገደለው። ይህ በደም የተጻፈ የልጅ ክህደት የፋርስን መንግስት የጀርባ አጥንት የሰበረ ክስተት ነበር። ንጉስ ሆሮስ ከተገደለ በኋላ በፋርስ ምድር ላይ ታይቶ የማይታወቅ የፖለቲካ ትኩሳትና የእርስ በርስ ጦርነት ተቀሰቀሰ። በ4 ዓመታት ውስጥ ብቻ ከ12 በላይ ነገስታትና ንግስታት ወደ ስልጣን መጡ። አንዱ ሌላውን እየገደለ የፋርስን ክብር መሬት ለመሬት ጎተቱት። ማዕከላዊ መንግስት ሰረሰ፣ ሰራዊቱ ተበታተነ፣ ህዝቡም መሪ አጣ። ታላቋ ፋርስ በውስጥ ደሟ እየፈሰሰ በነበረው በዚህ አስጨናቂ ወቅት በስተደቡብ በኩል ካለው ሞቃታማ የአረብ በረሃ አዲስ ያልተጠበቀና እጅግ ብርቱ ኃይል ወደ መድረኩ መጣ። በነቢዩ
በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አማካኝነት የተመሰረተውና በአራቱ ታላላቅ ኸሊፋዎች ራሺዱን ካሊፌት የሚመራው አዲሱ የእስልምና ሰራዊት እምነቱን ለማስፋፋትና ግዛቱን ለማስፋት ወደ ፋርስ ምድር ዘመተ። የፋርስ መሪዎች አዲሱን ጠላት አቅልለውት ነበር። ነገር ግን መሬት ያንቀጠቀጡት የፋርስ ጦር ዝሆኖችና የብረት ጋሻ የለበሱ ሰራዊት በእምነትና በሞት ፍርሃት አልባነት በተገነባው በአረቦቹ ፈጣን የፈረሰኛ ታክቲክ ፊት መቆም ከቶም አልቻለም። በ636 ዓመተ ምህረት በታሪካዊ የቃዲሲያ ጦርነት ባትል ኦፍ ዘ ቃዲሲያ እና ከጥቂት ዓመታት በኋላ በ642 በነሃዋንዲ ጦርነት ላይ የፋርስ ሰራዊት የመጨረሻው መራራውን ሽንፈት ቀመሰ። የመጨረሻው የሳሲኒያን የፋርስ ንጉስ ሶስተኛው ያዝደገር ከጠላት እየሸሸ ለዓመታት በአገሩ ምድር ላይ ተቀበዘበዘ። በመጨረሻም በ651 ዓመተ ምህረት መርቭ ወደ ተባለችው ከተማ ተሰደደ። እዚያም በአንድ ድሃ ወፍጮ ቤት ውስጥ ተሸሽጎ ሳለ ያ የለበሰውን ንጉሳዊ የወርቅ ጌጣጌጥ ለመዝረፍ በፈለገ ተራ ወፍጨኛ በተኛበት በጭካኔ ተወጋ። የዓለምን ግማሽ ሲገዛ የኖረው የሳይረስና የዳይሮስ ዘር የሆነው ታላቁ የፋርስ ኢምፔሪየም የመጨረሻው ንጉስ አስክሬን በአንድ ተራ ወንዝ ውስጥ ተጥሎ ተገኘ። በዚህ መልኩ ጥንታዊቷ ፋርስ ሙሉ በሙሉ በእስልምና ግዛት ስር ወደቀች። እምነቷ ተቀየረ፣ ፊደሏ ተቀየረ፣ ታሪኳም አዲስ ምዕራፍ ያዘ። ነገር ግን የፋርስ መንፈስ መቼም ቢሆን አልሞተም። ለመሆኑ ከዚህ ሁሉ ደምና እሳት በኋላ ያቺ ጥንታዊ ምድር ዛሬ ላይ ምን መልክ አላት? በዓለም ላይ ያስቀመጠችው ማንም ሊያጠፋው ያልቻለው ያ ታላቅ ቅርስ ምንድን ነው? ኢምፓየሮች ይወድቃሉ፣ ነገስታት ይሞታሉ፣ ታላላቅ ግንቦችም ወደ አመድነት ይቀየራሉ። ነገር ግን የአንድ ህዝብ ማንነት፣ ጥበብና ስነ ጽሁፍ ከደም ይልቅ የጠነከረ ከሆነ ያ ህዝብ መቼም ቢሆን አይጠፋም። የጥንቷ ፋርስ የፖለቲካ መዋቅር በ7ኛው ክፍለ ዘመን በሰይፍ ቢፈርስም ባህሏና ስልጣኔዋ ግን ድል አድራጊዎቹን አረቦች ራሳቸውን መልሶ የማረከ ታላቅ ተአምር ሆነ። አረቦች ፋርስን ሲቆጣጠሩ እስልምናን ይዘውላት ገቡ። ነገር ግን ፋርሳውያን አዲሱን እምነት ከተቀበሉ በኋላ የገዛ ቋንቋቸውንና ባህላቸውን አሳልፈው አልሰጡም። ይልቁኑ የአረብን ፊደል ወስደው የራሳቸውን ውብ የፋርሲ ቋንቋ በለጸጉበት። በእስልምናው ዓለም ውስጥ የታዩ ታላላቅ ሳይንቲስቶች፣ ፈላስፋዎችና ባለቅኔዎች በሙሉ የዚሁ የማይሞተው የፋርስ መንፈስ ፍሬዎች ነበሩ። እስኪያስቡት ዛሬ በዘመናዊ የሕክምና ሳይንስ ውስጥ መሰረት የሚባለው ለ500 ዓመታት በአውሮፓ ዩኒቨርሲቲዎች እንደ ዋና መማሪያ የኖረው ካኖን ኦፍ ሜዲሲን መጽሐፍ የጻፈው ታላቁ ኢብን ሲና የፋርስ ልጅ ነበር። በአልጀብራ ሳይንስ ዓለምን የለወጠው ማቴማቲሽያኑ አልኳሪዝም እንዲሁም ለዓለም በውብ የፍቅርና የመንፈሳዊነት ግጥሞች ያንቀጠቀጠው ታላቁ ባለቅኔ ጀላሉዲን ሩሚ ሁላቸውም የዚች ምድር አሻራዎች ናቸው። ፋርስ በወታደራዊ ኃይል ብትሸነፍም በአእምሮና በጥበብ ኃይል ግን ዓለምን በባህል ማዕበል ገዝታለች። ታዲያ ያቺ ጥንታዊ ምድር ዛሬ ላይ ምን መልክ አላት? በ1935 ዓመተ ምህረት ሀገሪቱ ፋርስ የሚለውን ጥንታዊ ስሟን በይፋ በመቀየር የአርያኖች ምድር የሚል ትርጉም ያለው ኢራን የሚለውን ስም ያዘች። ዛሬዋ ኢራን ከ85 ሚሊዮን በላይ ህዝብ ያላት በመካከለኛው ምስራቅ በዓለም ፖለቲካ ውስጥ እጅግ ግዙፍና የማይታለፍ ተጽዕኖ ፈጣሪ የሆነች ብርቱ ሀገር ነች። ከጥንቱ የንጉሳዊ አውራ ጎዳና ሮያል ሮድ መነሻነት ዛሬም ድረስ በስትራቴጂካዊ ስፍራ ላይ ትገኛለች። በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ ክምችት ቀዳሚውን ስፍራ በመያዝ የዓለምን ኢኮኖሚ የምታናውጥ ሀገር ናት። ከሺህ ዓመታት በፊት ጠላቶቿን በጥበብና በሰይፍ ትመክት እንደነበረው ሁሉ ዛሬም በዘመናዊ ዓለም ውስጥ የራሷን የኒውክሌርና ቴክኖሎጂ በላይነት ለማረጋገጥ የምትፋለ አይነኬ ምድር ናት። ታሪካችንን ስንቋጭ የኢራን ወይም የጥንቷ ፋርስ ታሪክ ለእኛ ለሰዎች የሚያስተምርና አንድ ትልቅ እውነት አለ። ስልጣኔ መሬትን በመውረርና ከተማን በማቃጠል የሚመጣ አይደለም። እውነተኛ ስልጣኔ ማለት በተፈጥሮ ህግጋት ውስጥ የሰውን ልጅ ህይወት የሚቀይር ሳይንስን መፍጠር፣ ሰብአዊ መብቶችን ማክበርና ለትውልድ የሚተርፍ ጥበብን ማስቀመጥ ነው። የፋርስ ነገስታት አልፈዋል። ነገር ግን የሳይረስ ሲሊንደር የሰው ልጅ ነጻነት አዋጅ ሆኖ ዛሬም በተባበሩ መንግስታት ድርጅት ውስጥ ይገኛል። ያክቻልና ቃናት የሰው ልጅ የጽናት ውጤት ሆነው ዛሬም በበረሃው መሃል ይቆማሉ። ታሪክን የምናነበው ለማወቅ ብቻ አይደለም፣ ከሀያላው ውድቀት ተምረን ራሳችንን ለመገንባት ጭምር እንጂ። ለመሆኑ የእናንተ አስተያየት ምንድነው? ከጥንቷ ፋርስና ከዛሬዋ ኢራን ታሪክ ውስጥ እናንተን ይበልጥ ያስገረማችሁ ታላቅ ሚስጥር የትኛው ነው? አስተያየታችሁን ከታች ባለው ኮሜንት ላይ አስፍሩልኝ። ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫናችሁን አትርሱ። በሚቀጥለው ፕሮግራም ሌላ እጅግ አስገራሚ ሀገር ታሪክ ይዤላችሁ እስክመጣ ድረስ ሰላም ሁኑ።